መሞት አትችይም ሄመን። ለምንድን ነው የማልችለው? ለምንድን ነው መሞት የማልችለው? የነገርኩሽ ነው፣ በጭራሽ መሞት አትችይም። እኔ ደግሞ አንቺ ልተውሽ አልችልም። ለምንድን ነው መሞት የማልችለው? እስኪ ንገረኝ፣ ለምንድን ነው መሞት የማልችለው? ምክንያቱም አንቺ ነፍሰ ጡር ነሽ። አዎ ሄመን፣ የ6 ሳምንት ነፍሰ ጡር ነሽ። አንቺ ታመሽ ሆስፒታል ተኝተሽ በነበረበት ጊዜ ዶክተሮች ምርመራ አድርገውልሽ ነበር እና የ6 ሳምንት ነፍሰ ጡር መሆንሽን አወቅን። አይሆንም፣ ይሄ በፍጹም ሊሆን አይችልም። አይሆንም ዳኒ፣ ቆይ ሁሉ ነገር ለምን በእኔ ላይ? ምናልባት ለአንቺ አዲስ ጅማሮ ነው። ከምታፈቅሪው ሰው ልጅ ሊኖርሽ ነው። እሱ ባይኖርም የእሱ ትዝታ ዘላለም ዓለም አብሮሽ ይኖራል። ሰላም ጤና ይስጥልኝ ያን ቤተሰቦች እንዴት ናችሁልኝ? ሰላም ለኢትዮጵያ፣ ሰላም ለዓለም ሕዝብ እየተመኘው አብራችሁን ቆየው ሀኒ ነኝ። አዲስ የሆናችሁ ሰብስክራይብ፣ ላይክ ያደረጋችሁ እንዲሁም ከኔ ጋር ሆናችሁ ሀኒ ያይዞሽ በርቺ ለምትሉኝ በልዑል እግዚአብሔር ስም አመሰግናለሁ። እሺ ዛሬ ደግሞ በድራማ መጥቻለሁ። በጣም ብዙ ድራማዎች፣ ተከታታይ ድራማዎች እየተለቀቁልን ነው ያሉት። በጣም አስተማሪ፣ ከተማርንበት ያው ሁሉም ቦታ ትምህርት ቤት ነው። በጣም ብዙ የሚያስተምር ነገር የያዘ የገሃዱን ዓለም የሚያንጸባርቅ በጣም አስተማሪ የሆኑ ድራማዎች እየመጡልን ነው። ከሱም አንድ ድራማ መልስ የሚል ይዤላችሁ መጥቻለሁ። በጣም የተማርኩበት ድራማ ነው፣ ወደ እናንተም አምጥቼዋለሁ ማለት ነው። ይህ ድራማ እንደምታዩት በጣም አሳዛኝ፣ አንድ ሰው ያለ ፍላጎቱ በቃ ለቤተሰቡ ሲል ወይ ለሆነ ነገር ብቻ ዋጋ ከፍሎ የሚወደውን ነገር ዋጋ የከፈለበትን ነገር ያጣ ድራማ ይመስለኛል። ይሄም ዳግምና ባለቤቱ የማይፈልጋት ባለቤቱ ነጻነት ትባላለች። ያውና ወክ በሚያደርጉበት ሰዓት ከቀድሞ ፍቅረኛው ከሄመን ጋር በሚሄድበት ጎዳና ላይ አብረው እየሄዱ እያለ እዚህ ጋር እንቀመጥ ስትለው እሱ ደግሞ መቀመጥ እንደማይችል እየነገራት ነው። መቀመጥ አለብን እንቀመጥ ነው የምትለው በተደጋጋሚ። እሱ አልችልም፣ በቃ እዚህ መቀመጥ አልችልም፣ ሌላኛው ወንበር ላይ መቀመጥ እንችላለን አልፈን ሄደን፣ እዚህ ግን እባክሽን ተይኝ፣ በቃ አታስገድጅኝ እያላት እየተጨቃጨቁ እያለ ነበረ። እንዴት ለምን? ኧረ ከቀድሞ ፍቅረኛህ ከሄመን ጋር የተቀመጥክበት ቦታ እሱ ስለሆነ እንዳያስታውስህ ነው ምናምን ስትለው በንዴት ትቷት ሲሄድ እሷም የሆነ በውሸት እሱን ለመመለስ ሆዴን ምናምን ብላ ቁጭ ብላለች። ሲያት ተመልሶ ኧረ ሆዴን ምናምን ወጋኝ ስትለው ምን ሆንሽ ነፂ ምን ሆንሽ በማለት ያው ብድግ አድርጎ አቅፏት ወደ ሆስፒታል ነው ስላት፣ አይ ወደ ቤት ነው የምትወስደኝ ብላ ወደ ቤት ይዟት ሄደ ማለት ነው። እዚህ ጋር ደግሞ ቁርስ እየበሉ ነው ያሉት። ጓደኛው እየጠበቀው ነው፣ የተፈጠረውን ነገር ሁሉ ሊነግረው ሊያስረዳው እየጠበቀው ነው። እሱ ግን ያው ስሜታዊ ነው በነገሮች ሁሉ ስላላመነበት። አንዳንዴ እኛ እውነት የሚመስለን ነገር አንዳንዴ የሚጎዱን ነገሮች ናቸው። እሱ እውነቱን ይዞ መጥቶ ሊነግረው ነበር፣ ግን ጊዜ አልሰጠውም፣ አላዳመጠውም። እዚህ ጋር በቃ የራሱን ሚስቱ ያለችውን ነገር ውሸት ነገር ነበር እየደረደረለት የነበረው ዳኒ ግን ሁሉን ነገር የሄመን እናት መሞቷን በቃ ያለውን ነገር ሄርሚ ከሱ መጸነሷን ሁሉ ነገር ሊነግረው ነበር፣ ግን ፈቃደኛ አይደለም፣ ማዳመጥም አልቻለም። የእሱን ስሜታዊ ሆኖ እንዴ የኔን ትራፊ አሁን ልታገባት ነው ምናምን በቃ የሆነ ጭራሽ የሌለ ነገር እሷ ነፂ ያለችውን ነገር ነበር ስታረክለት የነበረው። ዳኒ ደግሞ በጣም ተደናግጦ ምን አልክ ምንድን ነው ምናምን አንተ የማትረባ ምናምን እያለ እዚህ ጋር ቦክስ ተጋጠሙ። በጣም እየተደባደቡ ነበር። ማንም ሰው በአካባቢው ስላልነበር ገላጋይም አልነበረም። በጣም እየተቧከሱ ነው ያሉት። ቤት ውስጥ ግን እናቱና ባለቤቱ ድምፅ ሰሙ በር ላይ ስለሆነ ኧረ ምንድን ነው ምናምን የዳጊ ድምፅ ነው ብለው ተሯሩጠው ወደ ግቢ ውጭ ሲወጡ በር ከፍተው እዚህ ጋር ተያይዘዋል። ኧረ ኦኦ ምናምን እያሉ ጮሁ። እናት ልጇን አንቃ ይዛለች ዳጊን። የዳጊ ባለቤት ደግሞ ተው ብዬህ ነበር፣ ይሄ ሰው እኮ በፖሊስ እንትን ብዬህ ነበር፣ አንተነ ዳጊ ጊዜ ሰጥተው ነው ምናምን በቃ አሁን ግን ምንም ጊዜ መስጠት አንችልም፣ ቶሎ ብለን ለፖሊስ መጠቆም አለብን እያለች ነው። በጣም ያዘነች መስላ ሴራዋ የእሷ ነው።
ግን ትክክለኛ ሰው መስላ በጣም ስለ ዳኒ ብዙ ነገር እያለች ነበረ። ዳጊም በሰዓቱ አምናት ስለነበር የሚናገረው ካፉ የሚወጣው አንተ ልክስክስ ድሮም የኔን ትራፊ እየበላ አድገህ አሁንም የኔን የተውካትን ሴት ትራፊ ያስክ ምናምን በጣም አጸያፊ ቃል ነበር ሲናገር የነበረው። ዳኒ ግን ይህ ነገር አንድ ቀን ይጸጽትሃል ምናምን ብሎ በጣም ስሜታዊ ሆኖ ትቶት ሄደ። ከዛ በኋላ እናቱ ልጄ ና ግባ ና ልጄ ምንድን ነው እንደዚህ ያደረገ እያለች ልጇን ለማባበል ስትሞክር እናቴ ተይኝ ምናምን እያለ ምንም አልሰማትም። ሚስቱም በቃ ዳጊ መግባት አለ ባልኮን ይጠረግ ይሄ ነገር ምናምን እያለች እየለመነችው እያለ ዳጊ ባክሽ ዞር በይ ብሎ መንጭቋት ሄደ ማለት ነው። በጣም አዝናለች ሚስቱ ያዘነች መስላለች፣ ግን አላዘነችም። የሷ ሴራ ነው። እንዴት ዝምታ ያለሽ ምናምን ትላለች እናቱን። ለምን ባልኮን አይጠረግለትም ለምን አይገባም ስትላት፣ ተይው እባክሽን አባቱም እንደሱ ነበር የባልሽን ባህሪ ማወቅ አለብሽ ነይ እንግባ ብላ ወደ ግቢ ወደ ቤት ይዛት ገባች ማለት ነው። እዚህ ጋር ግን በጣም ዳጊ ለዳኒ ያለው ነገር በጣም በጣም ተሰምቶታል። እንዴት እኔን ትራፊ እየበላ ታድጋለህ ይለኛል። እኔ እኮ በቃ ከሱ ይሄን አልጠብቅም እያለ በሀሳብ ብዙ ነገር ሲያሳልፉ የነበረው ነገር ሁሉ ወደኋላ አይምረው እየገለበጠበት እያሰበ እንዴት የኔ ቤተሰቦች እኮ ድሃም ቢሆኑ ምግብ ግን አላጣሁም፣ እንዴት የኔን ትራፊ እየበላ ታድጋለህ ይለኛል። ያ ሁሉ ጓደኝነታችን ውሸት ነበር እያለ በጣም ወደ ላይ እየተመለሰ ያሳለፉትን ጊዜ በሀሳብ ተመስጦ መንገድ ላይ እንትን እያለ እያወሩ ነበር። ብዙ ነገር ቃል የተገባቡትን በቃ ስለ ፍቅራቸው የነበረውን ነገር በጣም እንትን እያሉ ነበረ። ግን ምን ዋጋ አለው? አንዳንዴ በህይወት ውስጥ የሚገቡ እንቅፋት የሆኑ ሰዎች እውነትን ይዘው ሳይሆን በውሸት ብዙ ቤት ይመሰቃቅላሉ። እዚህ ጋር ዳጊም በጣም ተጸጽቶ እንዴት ጓደኛዬን እንደዚህ ልለው እችላለሁ? እንዴት ለምን አስቀየምኩት? ምን ነካኝ? የነፂን ወሬ ይዤ እንዴት እኔ የማረባ ሰው ደደብ ነኝ፣ በቃ ደደብ ነኝ እያለ ራሱን በጸጸት በጣም እየወቀሰ ራሱን እየመታ ነው። ግን አንዳንዴ ካፋችን ለሚወጣው ቃል መጠንቀቅ አለብን። ወጥቷል፣ ዳኒም ተቀይሞታል። በቃ ያለቀ ጉዳይ ነው እዚህ ጋር እያለ በጣም ራሱን በቃ በጸጸት ውስጥ ሆኖ ራሱን እየረገመ ይሄን ማለት አልነበረብኝም፣ ተሳስቻለሁ፣ ጓደኛዬን አስቀይሜዋለሁ፣ ጓደኛዬን እንዴት ነው ይቅር ሊለኝ የሚችለው? የትስ ነው የማገኘው? እንዴት ይሆናል እያለ በጣም ተጸጽቶ መንገዱን ቀጥሏል። እዚህ ጋር ደግሞ ዳኒ መጥቶ ከሄቨን ጋር ቁጭ ብሏል። ሄቢን እያዋራት ነው ያለው። ሄቢ ስታየው ደንግጣ ምንድን ነው እሱ ምንድን ነው የሆንከው ስትለው በቃ ዳጊ ነው እንደዚህ ያደረገኝ፣ ዳጊ እንደዚህ ያደረገኝ አላት። በቃ እዚህ ጋር እኔና አንቺ መጋባት አለብን ሲላት ምን ብላ ደነገጠች። ድራማው ይቀጥላል። እስከዚያው ድረስ ውዶችዬ ሰብስክራይብ፣ ላይክ እያደረጋችሁ መልካሙን የሆነውን ሁሉ ለእናንተ እመኝላችኋለሁ። ሰላም ለኢትዮጵያ፣ ሰላም ለዓለም ሕዝብ። ቸር ሰንብቱልኝ።